አጥታል ብዙ ሴት ደክለሃል፣ በዚህ በኩል ትገባለህ። አንተ ብዙ ሰው ጨቁናል፣ የሰው ብር በልተሃል፣ በዚህ በኩል ትገባለህ። አለው መንገድ አለው። ዝም ብለህ አገባም። ቤት ታያጫውችኝ በደረቁ አይሆንም፣ አይሆንም። መግባት የምትፈልግ ላጥ ላጥ እያደረግ በነፃ የሚባል ነገር የለም። ነፃ የለም፣ ነፃ የለም፣ ነፃ የለም። ማሮች አጫውሽኝ ተብሎ አጫውሽኝ ተብሎ በነፃ የለም። አጫውሽኝ ተብሎ ነፃ የለም፣ የለም። ያለበለዚያ ወደማደርገው መለሳለሁ። የለም፣ የለም። አይን ፍጥጥ እንዴ አጫውሽኝ ይላሉ በነፃ። ተማሪ ነኝ፣ ሰርቼ እከፍላለሁ። እኔ በህይወት አለሁ፣ አልሞትም እስከዛ ድረስ። አንተ ትምህርትህን እስክትጨርስ ስራ እስክትይዝ እስኪከፈልክ እኔ ቤት ታዚ ቲክቶክ ላይ ነኝ። አታስብ፣ ያኔ ትመጣለህ። አታስብ የኔ ጌታ፣ እኔ አለው። የት ሜጃ አለኝ? የት ሜጃ አለኝ? ወልደ ከብደህም አለው። ወልደ ከብደህም ከኋላ መጥቶ አብረን ቲክቶክ ላይ እዚህ ወልደው ከብደው አብረውኛሉ አይደል? አሉ አሉ ማሮቼ አሉ። አጫውችኝ በነፃ አይሆንም፣ አይሆንም። መግቢያ አንዳንድ መኒጋን ተሰድቤላችሁ ተሽሟጥቼም አሽሙር ተወልቶ ሴራም ተሰርቶብኝ የሚሆን ነገር የለም። መግቢያ 5 ሰዓት ተሰጥቷችሁ በደንብ የምንድቀጥሉበት 1,000 ኮይን በነፃ የለም ማሮቼ፣ በነፃ የለም፣ ነፃ የለም፣ ነፃ የለም። ነፃ የት እንዳለ ነግራቸዋል። ነፃ የለም ማሮቼ፣ ነፃ የለም። ቁጭ ብላችሁ ማየት ትችላላችሁ። ድፍረታቸው። እኔ አሁን ትቼው ነበር ይህን ፕሮግራም፣ አቋርጬ ነበር ይህን ፕሮግራም፣ እርግፍ አድርጌ ትቼ ነበረ። ካልተጫወትሽ ነፍሴን ጥልጥልህ በባዶ በደር ቁጭ በሉ፣ እንተያያለን ማሮቼ፣ ተያዩ። ቪአይፒ ስንት ነው? ቪአይፒ 1,000 ቪአይፒ 1,000 ጋይስ፣ ለዛሬ ብቻ የለም ማሮቼ፣ የለም፣ የለም፣ የለም። ለዛሬ የለም፣ ለዛሬ የለም። ፍየል ማረድ ሲያምረኝ ኬት ይታረዳል ማሮቼ፣ የለም፣ በነፃ የለም፣ የለም። በህጉ መሰረት እንቀሳቀሳለሁ። በህጉ መሰረት በህጉ ዱቤ የለም ወይ ዱቤ ሸምሱ ራሱ ዱቤ ያቁሟል። የኔ ጌታ ከስሮ አክስራችሁት ሸምሱ ራሱ ዱቤ ያቁሟል። ዱቤ ዛሬ ነገ ትመልሳላችሁ የሚለጠፈው እሱ ሁሉ ተነስቷል ኢትዮጵያ ውስጥ። እንዲህ እያላችሁ ነው የምትሄዱት። ቆንጆ የመጀመሪያችን ገቢ ቆንጆ ናት። ፒን አርጓት። ቆንጆ 1 ቁጥር ጻፊ ፒን ላይ አስቀምጠው። ቆንጆ የመጀመሪያ ገቢዋ ቆንጆ ናት። እንዲህ ነው አያችሁ። ያለው ሰው ክፍል እያደረገ ይገባል፣ የሌለው ይቁለጨለጫል። ተቁለጭለጩ ዱቤ የለም። ቆንጆ 1 ቁጥር ጻፊ ፒን አርጓትን። ቀጮ አልኩኝ። ማን ነው ቆንጆ ማለት? ይቅርታ፣ ቆንጆን ፒን አድርጓትኝ። ከፍላለቻ የመጀመሪያ ገቢ። እሺ አይ ቲንክ ከላይ ያለች መሰለኝ። እና የጊቢ እናቴ የለም ዱቤ ማሮች፣ ዱቤ የለም። ዱቤ ሃይ ቤታ። ቀጣይ በቀጣይ ማንም ማኪ ቀጣይ ነሽ። ያዢ ማሪ። ሰላም። በቪአይፒ ሰዓት አለሽ፣ እንደፈለሽ ቦቀጥ ብለሽ ነው። 1,000 ነው ያስገባሽው። ዘና ብለሽ ቦርቀቅ ብለሽ እንትን ማለት ትችያለሽ። ባለ 500 ናቸው ሰዓት የሌላቸው። ድምፅሽ ግን ያስተጋባል። እንዴት ነሽ? አለሁልሽ። እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ። ቤተሰብ ሰላም ነው? እንዴት ነሽ? አለሁልሽ። ሀገሬ ልጅ እንዴት ነሽ? ደህና ነኝ። አይ ያያቸው የሀገር ሰው እኮ እንዲህ ነው እኮ ስቁንቁኑ ነው እንጂ እናውቃለን። የሀገር ሰው ግን እንዲህ ነው። ተመልከቱ። እሺ እኔ ማርዬ፣ እሺ እንቀጥላ ወደ ስራችን። ኦፍኮርስ እንቀጥል። እሺ የት ስሙ በምረ የሚጀምረው? በኤፍ። ኦኬ ኤፍ። እሺ ፍጹም፣ የትውልድ የት ተገናኛችሁ? ማሽ የት ተገናኛችሁ? ክለብ አዋ ይመስላል። ክለብ አየሁት። ማሪ ፕሮፋይልሽ ላይ አየሁት። መስታወቱ ምናምን ይመስላል። 1 2 3 4 5 ክለብ። እሺ እኔ ቆንጆ ክለብ። አቤት የዛሬ ልጅ ክለብ። እድሜው 27 መኪና ላይ ደርሷል። 27 አለባበሱ ሀበሻ ነው በመጀመሪያ ደረጃ። ሀበሻ ነው። አይ ሀበሻ ከሆነ አለባበሱን አውቃለሁ፣ ግን ዝም ብለሽ አንቺ ንገሪኝ። አለባበሱ ምንድን ነው? ጂንስ በቲሸርት። ይሄ ትክክለኛ ቲፒካል ሀበሻ ነው።
ጅንስ ቁንጣ ብትይኝ እኮ ታንቄ ልሞት ነበረ። እሺ የፍቅር ሁኔታችሁ ምን ያህል ለምትወጁ ምን ያህል? በጣም ነው የምወደው። የፍቅር ሰው አይደለሽ? የሀገሬ ሰው እኮ ጠብ ነው የሚሉት በአንዴ በፍቅር። እሺ ምን በላችሁ ወይም ምን ልትበሉ አሰባችሁ? ክለብ ከተገናኛችሁማ ትበላላችሁ አብራችሁ፣ ቁርስም ደግማችሁ እንዲላችሁ። ጠጣን፣ መጠጥ ጠጣን፣ አብረን በደንብ ጠጣን። አልበላል። አይ እሺ 9 ወይ ስራ ሲሰበረኝ ምንም አልበላሽም። በመጠጥ አደንዝዞ ከዛ ወይኔ እናቴ ተጎዳ። ኧረ የዛን ቀን በላሚን ጠጣን እንጂ አልበላንም ሰው። ከዛ በኋላ ግን ጠጥታችሁ ገባችሁ ምናምን ወገብሽ እንዲያርፍ ረፍት አደረጋችሁ። በንጋታው ግን ቁርስ በላችሁ። ነው አይ እንደዛ አይደለም፣ ሌላ ታሪክ ነው። ግን በጠጣን ያልሽው። እሺ በጠጣን ይዘዋለሽ። ብዙም ነገር አያስፈልግም። የኑሮ ሁኔታ ክለብ ከሄደ በደንብ ይረጫልሽ። የኑሮ ሁኔታ ሀብታም፣ ድሃ፣ መካከለኛ? ሀብታም፣ መካከለኛ፣ ያዥ መካከለኛ። ኧረ ይሄ ክለብማ ከሄደ ገንዘቡ የሚረጭ ስለሆነ ሀብታም በሚለው ይዘው ነበር። ይሁን እሺ በቃ የመጨረሻ የት መዝናናት ትፈልጋላችሁ? ክለብ የት ነው መዝናናት ትፈልጉ? ሌላ ሀገር ላይ ላይክ ቫኬሽን ምናምን። እሺ እኔ ቫኬሽን እስከዛ ቪአይፒ ስለሆንሽ በደንብ ንገሪያቸው እንትኑ ፎሎ እንዲያ። እኔ ግን አንቺ ማውራት ነው የምፈልገው፣ ከእነሱ ጋር ማውራት አልፈልግም። ምንሻል ማድረግ ችግር የለውም። አታውሪያቸው ስለከፈልሽ ምን አገባኝ እኔ። ገደል ግቡ ስትፈልጉ። ከንዳለት ሰው ከፍላ ነው 5 አውሪ እስከዛ 6 ቤታዬ ሪሜምበር ሚ። እኔና አንቺ ግን አብረን ተምረናል። ባይገርምሽ አብረን ተምረናል። ኤፍ ስቲ ታውቆኛል። ያንን ሰነፍ ተማሪ አፍቅረሽ ነው አይደለም? ኧረ ተይ ዝም በይ፣ ኧረ ዝም በይ። እኔ ባለቤቴ ነው የአሁኑ ባሌ፣ የልጅ አባት። ማርዬ እሺ አንድ አለ እዛኛ ትምህርት ቤት ሰነፍ ተማሪ ፍቃዱ የሚባል እሱን ይዘሽ መስሎኝ ነው። እስኪ ግን ልሽ ወይ በእውነት ተምረናል። የትምህርት ቤት ግሪክ የእውነት? አዎ ግሪክ 1 ዓመት 7ኛ ክፍል ተምሬያለሁ። የኔ ማር ኧረ ተይ ደግሞ አልተማረችም ብለውኝ ነበር እኮ። ይሄ 7 ደግሞ እንደፈረደበት ደጋገምኩትኝ። እሺ ማርዬ እናወራለን ስለ ግሪክ፣ ታስታውሽኛለሽ? እሺ እሺ። ሌላ ጓደኛ አለን እዚህ ሀገር የሚኖረው፣ ያገናኝሻለሁ። ቆይ እሺ እሺ። አንተን ነገር አይዞሽ ደሞ ኧረ ችግር የለውም ማርዬ። ሂጂበት 11 15 17 23 እና 14 አውሪ 7 30 ምን ላይ ደረሰ? ጉዴ ነው እኮ ስማ ብዬ ነው። ታውቃላችሁ አንዳንዴ በዘመድ ሊሆን ይችላል። በደንብ ነው የተማርነው። ምናሽ አብራችሁ ነው አብራም ማለቴ ተይው። ደግሞ በዘመድ ያደርጉብናል። ማርዬ ይቅርብን። አብረን አልተማርም። እኛ እዚህ ሀገር ነው የተገናኘነው። አይ ነው እኔን ነው የምልሽ። አብረን በደንብ ተምረናል ወይ? ለእኔ እንዴት ነበርሽ? ቆይ አንዴ ወደ እጣው ለእኔ እንዴት ነበርሽ? ትምህርት ቤት ውስጥ ያልሽ የዋነሽ ትንከባከቢ ነበር ወይ? ተባከብሽ ነበር። በጣም ነው የምወድሽ። ጠምደሽ ይዘሽኛል ትምህርት ቤት ተማሪ። ስማም ለምን? ኦኬ እሺ። በጣም ቤስ ፍሬንድ አሞሽ ነበር ወይዘው። እሺ በቃ ኦኬ። የደረሰሽ ማለት ነው። የእሱ ቤተሰቦች በጣም ነው የሚወዱሽ። አይ ነው ቴንክ ዩ። ትክክለኛ። ይሄ ግን እውነተኛ ነገር ነው። ትክክል ነው። ትክክል ለማርዬ ቤተሰቦቹ በጣም ነው የሚፈልጉሽ፣ በጣም ነው የሚወዱሽ። ከአንቺ እንዲልቅ አትፈልጉ። ይሄው እኔ መስክሬልሻለሁ። የአንቺ ጥንቆላ ይሰራል። በቃ ዳስት። እሺ እሺ። እኔ ፍቅርዬ ዘመድ መጣች እንደ እሺ። እስኪ ወይ ጋይስ ተረኛ ቀጣያለሽ። ጠብቂ ማርዬ አንዴ የቤተሰብ ጨዋታ። ማነሽ ግን ግሪክ ትምህርት ቤት ዋና እየጠብቅ ማነሽ ግሪክ ትምህርት ቤት? እስኪ አስታውሽኝ። አንድ ማማ ታውቂያለሽ? እስኪ ስም ጥሪልኝና ልጥራልሽ። ምን ሀና ናቃታ። ሀና የስ ሀና
ቀዩ ልጅ ደግሞ ክፍል ውስጥ የሚተኛው ልጅ ጴጥሮስ ጳውሎስ አይ ቲንክ ጳውሎስ መሰለኝ ክፍል ውስጥ ይተኛል። አንድ ክላስ ነው የተማርነው ወይንስ ትበልጭኛለሽ ወይስ እንዴት ነው? አንድ ክላስ ነው የተማርነው። አቤለን አብዱቀኒን ታውቂያቸዋለሽ? አዎ አንድ ጊዜ የሆነ ሴትዮ እንትን እያጠፋች ረጅም ቁመቷ በቦክስ ያጣፋት ቀይ ልጅ አይኑ ሸውራራ አይ ተምረና ታውቃታለህ። አውቃለሁ። ኦኬ ከዛ በኋላ እዛው ግሪክ ቀረሽ? እኔ ብስራተ ገባው እዛው ቀረሽ ግሪክ? ከዛ እኔ ወደዚህ መጣ። ኦኬ ወዴት? ስራዬንም ረሳው። ያ ወደ አለንበት እዚህ ሀገር ያለሽ ቀድመሽኛል ማለት ነው። ቀድመሽኛል። አይ ጥሩ። እንደዛ ከሆነ ቤተሰብ ነን። ይመችሽ ማሬ። ሌላ ቀን እንቀጥለዋለን። ጆሮ ታውቃለሽ ማሬ። በውስጥ እንከፍላለን ብለው ደግሞ ኢንፎርሜሽን የሚጠይቁ ሀገር ሰው አይቀዳም። አንሸጥም እኛ ተቀንሻልሽ። እኔ ድሬዳዋ እኮ ነን። ድሬዎች ይመችሽ የኔ ማር። እሺ አትጥፊ። እሺ ማሬ ቴንኪው በጣም እሺ። ችግር የለውም። እሺ የኔ ቆንጆ እኔም ቴንኪው። ቻው። እንዴ እናንተ አታውቁም እኮ እናትዬ ሰምተዋል። አብራት ተምራለች ግሪክ ትምህርት ቤት ብለው ጆሮአቸውን ጣል ያደርጋሉ። በውስጥ ገብተው ይህንን እንለቃለን። የድሬዳዋ ሕዝብ አሳልፎ አይሰጥም። የኔ ማሮች አሳልፎ አይሰጥም። እንከፍላለን እያላችሁ በውስጥ የምትሄዱ ሰዎች አሉ። አይከፍሉም፣ አይቀበሉም። ኤኒዌይስ ቀጣይ ማን ነበር የሰጠኝ?